لا يبقى الغني بعد موت الفقراء حتى موتو دي هايكرم مسكين موتو بالسلطان سبحانه وتعالى تنبيه يادرجنو كل نفس ذائقة الموت ونبلوكم بالشر والخير فتنة وإلينا ترجعون. نعم نوقن ونتيقن أن الموت آت لا محالة ለጎረቤቶቻችን ብቻ አይደለም የተፈጠረው ሞተኛንም ቤት ያንኳኳል ጌታችን አላህ Subhanahu Wa Ta'ala ተንቢህ ያደረገን ነው ቁመን ያለነው ሰዎች መመከር አለብን ሁሉም አላህ ፊት ይቀርባል ዛሬም እሞታለሁ አሁንም እሞታለሁ ሲሄድ በምን እንደምሞት አላቅም ይሄንን አብዙ ይላሉ ቤተሰብ የሚመታተነው ሞት ወንድምህን የምታጣበት ሞት ልጅህን የምታጣበት ሞት እናትህን አባትህን የምታጣበት لا يبقى الغني بعد موت الفقراء جهامته ሀብታም አይቀርም እህን ጊዜ ሳይመሽ በፊት ነፍስ በዱንያ ታለቅሳለች ዋይ ትላለች ከሰው ትጣላለች ትራበሻለች لو ذائقة الموت نفسه الموت كماشنات إلى الله سبحانه وتعالى كل نفس ذائقة الموت وإنما توفون أجوركم يوم القيامة ደሞዛችሁን የምታገኙት ከፍያችሁን የምታገኙት የቂያማ ቀን ነው ይለናል ጌታችን አላህ Subhanahu Wa Ta'ala الذي خلق الملائكة والذي خلق الجن والإنس والذي خلق العرش والكرسي ጌታችን አላህ Subhanahu Wa Ta'ala ተንቢህ ያደረገን ነው نعم نوقن ونتيقن أن الموت آت لا محالة موت መጭ ነው አይቀርም እየሸኘን ነው አወለኛም አይቀርም موت ሰዎችን ሲወስ الموت ما خلق لجيراننا فقط ለጎረቤቶቻችን ብቻ አይደለም የተፈጠረው ሞተኛንም ቤት ያንኳኳል አባታችንን ረሂመሁላህ አላህ ይዘንላቸው ዱዓችን ይሄን ነው اللهم اغفر له وارحمه ዱዓ እናደርግላቸዋለን ያለን አቅም ይሄ ነው ነገር ግን እኛ ቁመን ያለነው ሰዎች መመከር አለብን الله سبحانه وتعالى نفسه ሁሉ ሞትን ቀማሽናት ብሏል አጅራችሁንም የምትሞሉት يوم القيامة ነው የዛን ጊዜ ከእሳት የተራቀ ጀነት እንዲገባ የተደረገ ፈቀድ ፋት ይህ በእርግጥም ተሳካለት ይላል الله سبحانه وتعالى وما الحياة الدنيا إلا متاع الغرور يا دنيا هيوت يمشنقيا شقط انجلي لا يدلتم إلى الله يا أيها الناس إن وعد الله حق أن أنت يسول جوتشوي يا الله قطرو يوم القيامة إنه حقنا أي كرم ሁሉም አላህ ፊት ይቀርባል ሁሉም ከታህተ التراب ይሆናል ሁላችንም ለህድ ውስጥ እንገባለን ሁላችንም እማ ለህድ ውስጥ እንገባለን ወይም እንቃጠላለን ወይም አውሬ ይበላናል በምን እንደምንሞትም አናውቀውም በምን እንደምንሄድም አናውቀውም ዛሬ የሸኘንበት ሰው ሸኝተናል ነገ በምንኛ እንደምንሄድ አናውቅም ሁሉም ተርቲቡን ቅደም ተከተሉን ነው የሚጠብቀው ሐቢቢ ይሄ ነው ያለው እውነታ ነብዩ አለይሂ ሰላቱ ወሰላም እንዲህ ይላሉ عن أبي هريرة رضي الله تعالى عنه أكثروا ذكر هذه اللذات ጠፍተና ቆራጭ ሞትን አስተውሱ ይላሉ አብዙ ይላሉ ነብዩ አለይሂ ሰላቱ ወሰለም ማስተውስ ብቻ አይደለም አብዙት ዛሬም እሞታለሁ አሁንም እሞታለሁ ሲሄድ በምን እንደምሞት አላቅም ይሄንን አብዙ ይላሉ ሞትን የምናስታውስ ከሆነ ሞትን ሁሉ ጊዜ የምናስታውስ ከሆነ አንዘናጋም ዒባዳ ላይ ጠንካሮች እንሆናለን የተፈጠርንለትን ዓላማ እናውቃለን ለዚህም ነው ነብዩ አለይሂ ሰላቱ ወሰለም
አክቲሩ ዚክረ ሃዚም ለዛት ጥፍጥና ቆራጭ የሆነው ሞት፣ ቤተሰብ የሚመታትነው ሞት፣ ወንድምህን የምታጣበት ሞት፣ ልጅህን የምታጣበት ሞት፣ እናትህን አባትህን የምታጣበት። እናቶቻችንን ቀብረናል፣ አባቶቻችንን ቀብረናል። ሁላችንም ሞትኛ ላይ እየደረሰ ነው። አይቀር የተወሰኑ ሰዎች ሂደው ለተወሰኑ አይቀርም። لا يبقى الغني بعد موت الفقراء دها موتو هبتام አይቀርም፣ هبتام موتو دها አይቀርም፣ مسكين موتو ባለስልጣን አይቀርም። كل نفس ذائقة الموت ጌታችን አላህ Subhanahu Wa Ta'ala አዋጁን ተናግሯል። አዋጁ ምን ጊዜም ስንገልጽ እናነባዋለን። ነገር ግን ሞት ተረት ይመስለናል፣ ሲደርስብን ብቻ ነው የምናቀው። ያ አህባቢ ሞትን እናቃለን፣ አዎ። ነገር ግን ምን ይዘን እንቅረብ? ለአኺራችን ቀብሩ ስንጠየቅ የምንመልሰው መልስና አዘጋጅ። እህን ጊዜ ሳይመሽ በፊት፣ እህን ጊዜ ጉዞ ሳንጀምር፣ እህን ጊዜ ሰዓታችን ሳይቋጭ፣ እህን ጊዜ እንዘጋጅ። ነቱብ ኢለላህ ወደ አላህ ተውበት እናድርግ። የቁሉ ሻዒር ገጣሚው እንዲህ ብሎ ተናገረ። النفس تبكي أنها في الدنيا وقد علمت أن السلامة فيها ترك ما فيها لا دار للمرء بعد الموت يسكنها إلا التي قبل الموت يبنيها فإن بناها بخير طابت مسكنه وإن بناها بشر خاب بانيها نفس بدنيا تالك سالي واي تلالي كسوت التالالك ترابشالك كنات كاباتوا تقاجالك نقر قن قبتواتا لمتاك أو نقر الله من الزي دنيا هي وتلاي ዱንያን መተው እንጂ ሌላ ጥቅም እንደሌለ። ዱንያን ተው ማለት አትስራ አይደለም። ነገር ግን ላ ተትሩክ ሶላተከ ምን አጅል ዱንያ ለዱንያ ብለህ ሶላትህን አትተው። ወምን አጅል ዱንያ ላ ተظلم أمك ولا آباك ولا تظلم ربك ጌታህንም አትበድል። በደል ነው ራሱ። አላህ የተፈጠረብን ዓላማ አለ። ምንድነው ዓላማው? ለምንድነው የተፈጠርነው? የአላህን አጀብ ለመሙላት አይደለም። አላህ በስልጣን ጥግ የደረሰ ነው። አላህም በሁሉም የሁሉ የዓለም ፈጣሪ ነው። ነገር ግን ሲፈጥረን የፈጠረብን ዓላማ አለ። የፈጠረብንን ዓላማ ደግሞ ራሱ ነው በኪታቡ ውስጥ ያስቀመጠው። ወማ ኸለቅቱል ጅነ ወልኢንሰ ኢላ ሊዕቡዱን የሰው ልጅንም ሆነ አጋንንትን አልፈጠርኩም እኔን ሊያመልኩ እንጂ ብሏል። እሱን ልናመልክ ነው የተፈጠርነው። እየተወላለን ልንተካካ በሀብት ምድር ልናበለጽጋት ለዚህ አይደለም የተፈጠርነው። አላህን ልንገዛ ነው። አቂዳን ልንይዝ ነው። ተውሂድን ልንይዝ ነው። በብቸኝነት ልንገዛ ነው። እንተቢሁ ያ ኢኽዋኒ አንድ ነገር ልንገራችሁማ ነህኑ اتخذنا ስየማ في هذا الوقت አሁን ባለንበት ዘመን نحن نستخدم هذه الاتقائية كبشتا لمكلاكل راساتنا لمقوطب بلن يهنن نتقمالن فكيف لا نتقي من عذاب الله كالله قطعت لمن دنو راساتنا ما نطبقو بفعل ما أمرنا الله به الله عززبنن بمسرات الله يكلكلن بمكلكل لمن دنو ككورونا يبلطون جهنمن ما نزغاجلت اما نتنققو لمن دنو يا احبابي أيها المسلمون عباد الله اللهن النفرة صلاتاتنا لا نتنكر. يقول الله جل وعلا كبروا يلاقوا جيت الله سبحانه وتعالى بتكبر قالوا يلال بتكبر قرآن بلوال الله سبحانه وتعالى فإن تابوا وأقاموا الصلاة وآتوا الزكاة فإخوانكم في الدين كشرك توبت كادرقوا ككفر كوتوا صلاة كسجدوا زكاة كوتوا بأسلمنا وندموቻችሁ ናቸው ይለናል አላህ። እንደዚህ ነው እንግዲህ ያለው። አንድ ሰው ሶላት ካልሰገደ ለይሰ ኢኽዋነና ወንድማችን አይሆንም ማለት ነው። ሶላት ላይ እንጠንከር። ከሶላት በፊት ግን አቂዳችን ምንድነው? አላህን በብቸኝነት መገዛት፣ አላህን ብቻ መጠየቅ፣ አላህን ብቻ መለመን። ወልዮች መጀን፣ ሸሆቹ መጀን፣ እነነየ መጀን፣ አባብየ መጀን፣ የቦረና ጌታ፣ የቦረና ሙሽራ፣ ነብዩ፣ ወልዩ እየተባለ አይጠራም። አላህን ብቻ እንጠይቀው፣ አላህን ብቻ እንለምነው፣ ወደሱ እንሽሽ፣ እሱን ድረስልን እንበል። ኮሮናንም አላህ ነው የሚያድነን፣ የሚጠብቀንም እሱ ነው። ያ አላህ እንበል። ያ አላህ ጌታችን ወይ ባክህ አንተ ጠብቀን እንበል። ወደሱ እንሽሽ፣ ኢባዳ ላይ እንበርታ። ሸኝተን ወደ ቤታችን መመለስ ብቻ አይደለም፣ እንሸኛለን። ዛሬ የተሸከመ ነገ ራሱ ሸክም ይሆናል እንወቅ። ዛሬ የሰገደ ነገ ይሰገድበታል እንወቅ፣ እሱም የሚሰግድ ከሆነ። ስለዚህ አቂዳችን ላይ ተውሂድ ላይ እንበርታ። ልጅም የምንፈልግ
ከአላህ ገንዘብ የምንፈልግ ከአላህ ወደየትም ወደ ሰው ልጅ አንጠጋ። አላህን እንፍራ። ለኮሮናም ሰበብ አታድርሱ አይደለም። ተጠንቀቅ፣ ርቀትህንም ጠብቅ፣ መከላከያም ተጠበቅ። ምንም ችግር የለም። ይሄ እሱ ያዘህ ማለት አንተ ወንጀለኛ ነህ ማለት አይደለም። በምን እንደሚመጣ በብልግና አይደለም የሚመጣው በምን እንደሚመጣብህ አታውቅም። ስንት ሷሊህ ይሄዳል፣ ስንት የአላህ ሰው ይሄዳል። ይሄንን እንወቅ። ነገር ግን እንዘጋጅ ለሞታችን። ኮሮና ባይመጣም እንሞታለን፣ ኮሮና ቢመጣም እንሞታለን። ሁለቱም እኩል ነው። ኮሮና ከሄደ ማለት እኛ ከዚህ በፊት እኮ ሰው ሞቷል። ከዚህ በፊት ሷሃባ ላይ ስንት ጧዑኑ አሟስ የሚባል የረሱልን ሷሃብዮች ስንት ገብቶባቸዋል። ስንት ታቢዒ ያልቋል። በስንት ሺህ የሚቆጠር በቀን ውስጥ ይቀብሩ ነበረ። ይታወቃል ይሄ ነገር። ግን ትልቁ ነገር ከሞትን በኋላ ላለው ህይወት እየተዘጋጀን ነው ወይ? ሶላት እየሰገድን ነው ወይ? ጊዜውን ጠብቀን እንሰግዳለን ወይ? ጀማዓ እንሰግዳለን ወይ? ዲናችንን እናቃለን ወይ? ስለ ንግድ እናቃለን፣ ስለ ንግድ እንማራለን። ስለ አቂዳ ግን እናቃለን? ስለ አቂዳ እንረዳለን? ህብረተሰባችን እኮ ትልልቅ ሰዎች አባቶቻችን፣ አያቶቻችን፣ የገጠር አክስቶቻችን ወዴት እየሄዱ ነው? ወደ ጎሬህ እየሄዱብን ነው። ጨሌ ቆሌ አድባር እያሉብን ነው። መወከል ምን እያሉብን ነው? ሸሆቹ እያሉብን ነው። አብዱልቃድር ጀይላኒ እያሉ ነው። አብዱልቃድር ጀይላኒ ራሳቸው ታላቅ የአላህ ባሪያ ናቸው። አያድኑም፣ አያሳምሙም፣ ሕያውም አያደርጉም፣ ልጅም አይሰጡም፣ ሀብትም አይሰጡም፣ ጤንነትም አይሰጡም። አላህ ሀብትን የሚሰጠው አላህ፣ አቅም የሚሰጠው አላህ፣ ጀነትን የሚሰጠው አላህ። ወደ አላህ ሱብሓነሁ ወተዓላ እንዙር። ኢንሻአላህ ይሄ ነው አደራ የምላችሁ። አቂዳችን ላይ ተውሂዳችን ላይ እንበርታ፣ ሶላት ላይ እንበርታ። ሶላት ካልሰገዳችሁ ወንድሞቼ መላው ዓለም ላይ ያለ ሙስሊም ወደ ቂብላ ዞሮ ቢሰግድብን ጥቅም የለውም። ማዱምና ተረክና ታሪክና ለሶላ ሶላት እስከተውን ድረስ ጥቅም የለንም። ስለዚህ ሶላት ላይ እንበርታ። አቂዳችንን ከያዝን በኋላ ሶላት ላይ እንበርታ፣ ዲናችን ላይ እንበርታ። ዲናችንን እናንብብ፣ ዲናችንን እንማር። መሀይሞች አንሁን። ስንቱ ኢንጂነሪንግ ያጠናል፣ ስንቱ ሜዲካል ዶክተር ለመሆን ጥረት ያደርጋል። ስንቱ ዱንያ በንግድ የተለያየ እኮ ዲግሪ ያለው ማስተርሱን ሰርቷል፣ ዶክተሬቱን ሰርቷል። ስለ አቂዳ ግን አንድ ሪሳላ አያውቅም። ስለ አቂዳ ስለተፈጠረለት ነገር ግን አያውቅም። ሊማዛ ኢኽዋነና ሊማዛ ለምን እንዘናጋለን? ሁልጊዜ ቀብር እንመጣለን፣ ቀብረን እንሄዳለን፣ ግን እንዘነጋለን። አሁንም ሞት ይመጣል። ሞት እኛም ጋር ይመጣል። ሞት እስካሁን ድረስ ከአደም ጀምሮ እየጨረሰ የሞት ጣራኛ ላይ ነው ያለው። ሲደረመስኛ ላይ ነው የሚደረመሰው። ስለዚህ ነተቅላ አላህን እንፍራ፣ ዲናችን ላይ እንበርታ፣ እንጠንቀቅ። ባለው ነገር ወደ አላህ እንዙር፣ ዒባዳ ላይ እንበርታ ነው የምላችሁ። አባታችንንም አላህ ሱብሓነሁ ወተዓላ ይማራቸው፣ አላህ ይማራቸው። ዱዓ እናደርግላቸዋለን። በዚህ እሳቸው ጋር ሐቅ አለም የምትሉ የሆነ ነገር አለ የምትሉ አፈውት ማለት ነው። ዱዓ እናደርግላቸው። ባለው ነገር ውስጣችን ያለው አባታችንን አላህ ይዘንላቸው ብለን እኛም ነገመዋችንን እኛም ሁላችንም ቅደም ተከተል ተርቲባችንን ጠብቀን የምንሄድን አላህ ይማራቸው፣ አላህ ይማራቸው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። الدعوة السلفية في اليمن ذروتها دماج، فافهموا هذا أنتم أو غيركم.